አገዛዙ የድሮን ጥቃት በመፈጸሙና ትምህርት ቤቶች ወታደራዊ ካምፕ በመሆናቸው በአማራ ክልል ትምህርት መጀመር አስቸጋሪ እንደሆነ ቢቢሲ በዘገባው አጋልጧል። በጎንደር ቀጠና የአፋባ በላይ ዝና አፋድ ጎንደር ጠቅላይ ግዛት እዝ በአገዛዙ ጦር ላይ በጋራ በሰነዘሩት ጥቃት ድል ማግኘታቸውን ተገልጿል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። አገዛዙ የድሮን ጥቃት በመፈጸሙና ትምህርት ቤቶች ወታደራዊ ካምፕ በመሆናቸው ምክንያት በአማራ ክልል ትምህርት መጀመር አስቸጋሪ እንደሆነ ቢቢሲ በዘገባው አጋለጠ። አብዛኛዎቹ በአማራ ክልል የሆኑ ከ5500 በላይ ትምህርት ቤቶች ከአገልግሎት ውጭ መሆናቸውን ኢሰመኮ ባለፈው ዓመት ገልጿል። በክልሉ ሊማሩ ከሚገባቸው 7 ሚሊዮን ገደማ ተማሪዎች ውስጥ 4 ሚሊዮን እየተማሩ አይደለም። ይህ ሆኖ በክልሉ ፋኖና አገዛዙ እያደረጉት ያለውን ውጊያ ተከትሎም ነው። ሆኖም የብልጽግናው መሪ አብይ አህመድ ከ5000 በላይ ትምህርት ቤቶችን የዘጋውን 7 ሚሊዮን ተማሪዎችን ከትምህርት ቤት ያስቀረውን ይህን ውጊያ ሸለቆ ለሸለቆ የሚካሄድ የሽፍታዎች ውጊያ ሲሉ ለማሳነስ ሞክረዋል። አማራ እንዳይማር፣ አማራ ነግዶ እንዳይለወጥ፣ አማራ ሰርቶ እንዳያድግ፣ አማራ አርሶ እንዳይበላ ጽኑ ፍላጎት ያላቸው አብይም አቅማቸው እስከፈቀደ ድረስ ክልሉ የጦርነት አውድማ እንዲሆን ይፈልጋሉ። ሆኖም በክልሉ እየተካሄደ ካለው ውጊያ ጋር ተያይዞ ፋኖ ትምህርት ከለከለ እየተባለ ለሚነዛው የብልጽግናው መንደር የሐሰት ፕሮፓጋንዳ ቢቢሲ የሰራው ሰፋ ያለ ዘገባ አለ። ፋኖ ለምን በዚህ አስቸጋሪ ሁኔታ ውስጥ ትምህርት እንዳይኖር አደረገ? ብልጽግናስ ምን እየሰራ ነው? ወላጆችስ ልጆቻቸውን ለምን ወደ ትምህርት ቤት አላኩም? ለሚሉ ጥያቄዎች ዘገባውን መልስ አለው። የቢቢሲ ዘገባ በእንያት ታሪክን ምስክርነት ይጀመራል። እንያት የሁለተኛ ደረጃ ትምህርቷን እየተከታተለች የነበረው ከምትኖርበትና በምስራቅ ጎጃም ዞን ውስጥ ከምትገኝ አነስተኛ መንደር በእግር የ2 ሰዓት መንገድ በሚርቅ ትምህርት ቤት ነበር። ይህ አላማረራትም። በዚህ ሁኔታ አልፋ 8ኛ ክፍልን ተሻግራለች። አሁን ግን ይህ ሁሉ ቀርቶ ቤት ከዋለች 3ኛ ዓመቷን ይዛለች። እያደር ይሻል ይሆን በሚል ተስፋ ወደ ትምህርቷ የምትመለስበትን ጊዜ ብትጠባበቅም ጭራሹኑ እየባሰ እንደመጣም ትናገራለች። በዚህም ምክንያት ለትምህርቷ ቅድሚያ በመስጠት ገፍታው የነበረውን ጋብቻ ያለ ዕድሜዋም ቢሆን እየተመኘችው ነው። ታዲያ ካልተማርኩ ምን እሰራለሁ? ምን መላለው? ሁሉም ተስፋ አስቆራጭ ሆኗልም ትላለች። የእርሷ ዕጣ ብቻ አይደለም። ታናናሾቿም ምንም እንኳን በአቅራቢያቸው ትምህርት ቤት ቢኖርም ደጁን ከረገጡ 3ኛ ዓመታቸውን ይዘዋል። በአካባቢው በድንገት የሚከሰተው ተኩስና ግጭትም የህፃን ነፍሳቸውን ያሸብረዋል። በሰማይ ላይ የሚበረ ነገር ሁሉ የሚጥልባቸው አንዳች ነገር ያለ ይመስላቸዋል። በቅርቡ በአቅራቢያቸው ያለው ትምህርት ቤት ቢከፈትም መምህራን በግዳጅ እንዲያስተምሩ ቢደረጉም ተማሪዎቹ ወደ ትምህርት ቤት ለመሄድ ወላጆቻቸውም ልጆቻቸውም ወደ ትምህርት ገበታ ለመላክም አልደፈሩም። እንያት እንደምትለው ትምህርት ቤቶቹ አጠገብ ወታደሮች ሰፍረዋል። ህፃናት ይማሩ የሚባለው እዚያ ወታደሮቹ በሰፈሩበት አጠገብ ነው። ወደ ከተማ ሄደን እንዳንማርም እዚያም ሰላም የለም ነው የሚባለው። የሰዎች መታገትን እንሰማለን እንፈራለንም ትላለች። እንያትን ጨምሮ የ4 ልጆች እናት የሆኑት አንቺን አሉ የመንግስት ወታደሮች መሳሪያ ይዘው በተጠጉበት ትምህርት ቤት ህፃናት መንፈሳቸው ሳይረበሽ እንዴት ደርሰው ይመጣሉ ሲሉም ይጠይቃሉ። በድንገት የሚከሰተው ግጭትም አላስተማመንም ብሏቸዋል። በአንድ ወቅት ያጋጠማቸውን ክስተትም የሚዘነጉት አይደለም። ልጆቻችንን ትምህርት ቤት ላክን፣ ወዲያው ግን ድንገት ውጊያ ተከሰተ። ልጆችም ወደ እናታቸው፣ እናቶችም ወደ ልጆቻችን መሮጥ ያዝን። ሁላችንም መንገድ ላይ ልንቀር ነበር ይላሉ። ከዛ ወዲህ ደፍረው ህጻናት ልጆቻቸውን ወደ ትምህርት ቤት መላክ እንዳልቻሉ ይናገራሉ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ መምህርም በአማራ ክልል በተለይ ግጭት በበረታባቸው አካባቢዎች ትምህርት ከተቋረጠ ዘንድሮ 3ኛ ዓመቱን መያዙን ይናገራሉ። በዚህ ምክንያት ህጻናትና ታዳጊዎች ለጉልበት ብዝበዛ፣ ላለ ዕድሜ ጋብቻ፣ ለወሲባዊ ጥቃት ተዳርገዋል ይላሉ። መምህሩ እንደሚሉት በተለይ የ2ኛ ደረጃ ትምህርት ቤት ተማሪዎች የወታደሮች የሆኑ እንዲሁም ወደ ከተማ በመሄድ ወሲብ ንግድ ላይ የተሰማሩም አሉ። አንቺን አሉ እኔ መሀይም ሆኜ ቀረው ሳያስተምሩኝ እነርሱን ለማስተማር እየደከምኩ ነበር። እንዲህ ሆነው ቀሩ። ምን መላለው ይላሉ ተስፋ በራቀው አንደበታቸው። በአካባቢያችን ሁሉም ልጅ ይማር ስለነበር ከብት የምንጠብቀውም ወላጆች ነበርን የሚሉት አንቺን አሉ አሁን ግን ይህን ስራ የሚሰሩት ልጆች መሆናቸውን ይናገራሉ። እንያት እንደምትለው ይህንን ኃላፊነት ለመወጣትም አስቸጋሪ ነው። የሚወረወረው ድሮን ስለሚጣል ብዙ ጊዜ በር ዘግተን ነው የምንቀመጠው ትላለች። ቢቢሲ ያነጋገራቸው መምህርም የተማሪዎች ከትምህርት መራቅ ወደፊት የከፋ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ ሊያስከትል እንደሚችልም ስጋታቸውን ገልጸዋል። ሴት ልጆች ያለ ዕድሜያቸው እየተዳሩ ነው። አንዳንዶች ደግሞ ወደ ከተማ በመሄድ በወሲብ ንግድ ላይ እየተሰማሩ ነው።
ህጻናት በቤት ውስጥ ስራ የጉልበት ብዝበዛ እየደረሰባቸው ነው ሲሉም የታዘቡትን አጋርተዋል። ይህንን እናያትና አንቺናሉም ያስረግጣሉ። በእነርሱ አካባቢ በርካታ ሴት ልጆች ያለ እድሜያቸው እንደተዳሩና ህጻናትም በሰው ቤት በከብት እረኝነት ተቀጥረው ለመስራት እንደተገደዱም ተናግረዋል። እኒያት እርሷና ሌሎችም እኩዮቿ እየተፈተኑ ያሉበት ቀውስ እንዲያከትም በክልሉ ያለው ግጭት ቆሞ ፊቱን ወደ ትምህርቷ መመለስ ትፈልጋለች። አፋባ ቴዎድሮስ እዝ በጎጃም ቀጠና ትምህርት ለማስጀመር አስቻይ ሁኔታዎች የሉም ማለትም ትምህርት ቤቶቹን አገዛዙን ካምፕ አድርጓቸዋል። የድሮን ጥቃትን በትምህርት ቤቶችና በህፃናት ላይ ይፈጸማል። በትምህርት ቤቶች አቅራቢያም ውጊያ ይከፍታል። ስለሆነም ለተማሪዎችና ለወላጆች ደህንነት በሚል ትምህርት እንዲቆም መክሯል። በዚህ ሁሉ መሀል በአንዳንድ ቦታዎች ትምህርት ቢፈለግም የፋኖ ሀሳብ የሚጋራው ህዝብ በከፍተኛ ስጋት ምክንያት ልጆቹን ትምህርት ቤት አለመላኩን የቢቢሲ ዘገባ አረጋግጧል። ይህ በእንዲህ እንዳለ በጎንደር ቀጠና የአፋባ በላይ ዘለቀ እዝና የአፋድ ጎንደር ጠቅላይ ግዛት እዝ በአገዛዙ ጦር ላይ በጋራ በሰነዘሩት ጥቃት ድል ማግኘታቸው ተገለጸ። በቋራ ደለጎ፣ አላፋ ሻውራና አጸደ ማርያም በተባሉ አካባቢዎች የአፋባ በላይ እዝ መይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ከአፋድ ጎንደር ጠቅላይ ግዛት እዝ ጋር በጋራ ከባድ ውጊያ አድርገው ድል ማድረጋቸውን የአፋባ ደቡብ አማራ ቀጠና አሳምነው እዝ ቃል አቀባይ ፋኖ አብደላ እንድሪስ ገልጸዋል። ሁለቱ እዞች በተመሳሳይ ሰዓት በሰነዘሩት ጥቃት ከፍተኛ ቁጥር ያለው የአገዛዙ ኃይል ሙትና ቆስለኛ መሆኑን ፋኖ አብደላ አክሎ ገልጿል። በሌላ በኩል የአፋባ ምስራቅ አማራ ቀጠና ሚኒሊክ እዝን በርካታ አገዛዙ ጦር አባላት እየተቀላቀሉት መሆኑንም ገልጸዋል። በዚህም አንድ የሬጅመንት አመራር 6 የሻምበል መሪዎችና 5 የሻምበል መሪዎች እኔን የተቀላቀሉ ሲሆን በርካታ መሳሪያዎችንም ከድተው ፋኖን የተቀላቀሉ የአገዛዙ ጦር አባላት ለፋኖ አስገኝተዋል። በደቡብ አማራ አሳምነው እዝ ቡልጋ ክፍለ ጦር መመስረቱን የገለጸው አርበኛ አብደላ ከሰም ክፍለ ጦር ወደ ኮር ሊያድግ እንደሚችልም ተናግረዋል። አፋባ ቴዎድሮስ እዝም ከፍተኛ የሰራዊት ግንባታ ላይ ይገኛል ያለው አርበኛው የፋኖ ስልጠናዎችንም ቀጥሏል። ይህ በእንዲህ እንዳለ የብልጽግና ሚዲያዎችና ሹሞች ህወሓት በቀጣይ ሳምንታት በወልቃይት ውጊያ ሊከፍት ነው የሚል መረጃ እያሰራጩ ነው። ህወሓት በወልቃይት በኩል በቀጣይ ሳምንት ውስጥ ጥቃት ሊከፍት አቅዷል የሚል መረጃ ለብልጽግና ቅርበት ባላቸው ሚዲያዎች በኩል እየተሰራጨ ነው። አብይ አህመድ በፓርላማ ውሏቸው በኤርትራና በህወሓት ላይ ዛቻ ማስተላለፋቸውን ተከትሎ ሚዲያዎቻቸውና ሹሞቻቸው የጦርነት ቀጠሮ እየያዙ ነው። በዚህም እንዲጀመር የሚፈልጉትን ሰው ብቻውን ጦርነት ጊዜ ቀጠሮውን በህወሓት አሳበው እየያዙ ነው። አብይ ለዚህ ደግሞ የጦርነት ሜዳውን ወልቃይት የውጊያውን ተዋናይ ደግሞ አማራና ትግሬ ለማድረግ ያቀዱ ይመስላል። እንደ አፍታ የተሰኘው ሚዲያ አንድ የወልቃይት የብልጽግና ከፍተኛ አመራር የህወሓት ጦርነት እቅድን በተመለከተ መረጃ አሰራጭተዋል ሲልም ዘግቧል። በእቅዱ መሰረት ከሻቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷል ሲልም ዘገባውን ይቀጥላል። ውጊያው በኡመራ ሊፈነዳ መቃረቡን የሚጠቁሙ ወታደራዊ መረጃዎችም እየወጡ ነው ያለው ዘገባው አንድ የወልቃይት ከፍተኛ አመራር ህወሓት በህዳር ጦርነት ለመክፈት በዝግጅት ላይ መሆኑን ሲናገሩ በማህበራዊ ገጻቸው ላይ ጽፈዋል። የወልቃይት ጠገዴ ዞን የሚኒሻ ጽህፈት ቤት ኃላፊ የሆኑት አቶ ክብራ በማህበራዊ ገጻቸው ባሰራጩት ጽሁፍ በቀጣይ ሳምንታት ጦርነት ለመክፈት ዝግጅት እንዳለ መረጃው ደርሶናል ብለዋል። የሚኒሻ ጽህፈት ቤት ኃላፊው ወያኔ በመጪው ወር ማለትም ህዳር ወር ወልቃይት ጠገዴን በኃይል ለመውረር ተዘጋጅቷል። ለነጌታቸው ረዳ ተፈናቃይን በተመለከተም አጀንዳ ትተን አሁን በአንድነት መቆም መዘጋጀት አለብን። ለዳግም ባርነት የሚወድቅ ትውልድ የለም። እኛ የአባቶቻችን ልጆች መሆን አለብን። የጀመርነውም ትግል ዳር ማድረስ አለብን ሲሉ ህዝቡ በንቃትና በተጠንቃቅ እንዲቆም አዘዋል። ሆኖም አብይ አህመድ ወልቃይትን በነጌታቸው ረዳ በኩል ለትግራይ አሳልፎ ለመስጠት እንደተስማሙና የህወሓት ሰዎችም ይህንን ባለመቀበላቸው የአብይ እቅድ ከሽፏል። በመሆኑም ከኤርትራና ከፋኖ ጋር አብረው ብንል ያሏቸውን ህወሓቶች በወልቃይት ውጊያ ሊከፍቱ ነው በሚል መረጃው እንዲወጣ የሚያደርገው ብልጽግና ነው የሚሉት አስተያየት ሰጪዎች አብይ የራሳቸውን ውጊያ በወልቃይት አሳበው ሊጀምሩ እንደሆነም የሰሞኑ የፓርላማ ውሏቸው ተናግረዋል። ለዚህም በወልቃይት ምክንያት መዋጋት የለብንም የሚሉ የውጊያውን ጅማሮ ምክንያቱ ወልቃይት ቦታውም ወልቃይት እንዲሆን ያስቡ ይመስላሉ። በተመሳሳይ አብይ አህመድ ከትናንት በስቲያ በፓርላማው ኢትዮጵያ በየአመቱ 3 ሚሊዮን ህዝብ ትጨምራለች፣ ይህ ማለት ኢትዮጵያ በየአመቱ አንዳንድ ኤርትራን ትጨምራለች ማለታቸውን ተከትሎ የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ማስተላለፉት መልእክት ኢትዮጵያ አሰብን ለመውሰድ በድርድር ካልተሳካ በወታደራዊ ኃይል ለመውሰድ ወደ ኋላ እንደማትል ያመላክታል ብለዋል። በዚህም ኤርትራ ዝግጁ እንደሆነች ገልጸው ብልጽግናም ከጸብ አጫሪነት እንዲቆጠብ አሳስበዋል። ክቡራን አድማጮች ለሳቱ